ደክላል በነገራችን ላይ እነዚህ በጣም ነው ዛሬም ምስር በጣም መስጨኝና እንደኔ የሚመቻችሁ ሰዎች ካላችሁ እሰይ ምን አገባ አይ ለራስሽ ብዬ ነው ያው የተመጣጠነ ምግብ ብትበይ የአመዳን ፊትሽን እንደኔ ወዛም ይሁንልሽ ነበር የታበቆይተ ነው ግን የመጣው ዝም ብዬ አንድ ሆቴል ገባው ሸክላ ጥብሴን አዘዝኩ በላ ጠጣ ሂሳቤን ከፈልኩ ላስተናጋጇ 200 ብር ቲፕ ሰጠዋት ወጣሁ አንቺ እዚህ ከምስር ጋር ተዳረቂ 200 ብር አዎ 200 ብር ምን ነው ደነገጥሽ እማዬ እኮ ብርሽ ተገኝቷል አትፈልጊው አንቺ አመሻል እንዴ በራሴ ብር እኮ ነው የበላሁት ኧረ እባክህ ኪት አምጥተ ዋኔክስ ዌብሳይት ላይ ባገኘሁት ገንዘብ ነው ካንተ ችግር ምንድነው ምን ሆንሽ ካይ ለምንድነው ካየኝ ሰው ጋር ሁሉ የምትጠረጥረኝ መጠየቅ ከመቼ ጀምረው ነው ጥርጣሬ ሆነው እንጃለ ለኔ ትንሽ ክብር ቢኖር ኖሮ ባልጠየቀኝ ነበር እሺ ጥያቄ መጠየቅና ክብር ምን አገናኘው አሃ ለኔ ክብር ስላለ ነው በወጣ በገባው ቁጥር የምጨቀጭቀኝ ስለውሎሽ ስላንቺ መጠየቅ የጥፋት ከሆነ ይቅርታን እዛው ለራስሽ እሺ ሁኔታ ታጠፋለ ከዛ ይቅርታ ጠይቃለህ አጥፍቼ እኮ አይደለም ይቅርታ ይጠየቅኩሽ እና ምንድነው እባክህ አንቺና ለማጣት ፍቅር ውስጥ አንዳችን ስንናደድ አንዳችን ታጋሽ መሆን ስላለብን ይቅርታ የጠየቀኝ የኔ ጭቅጭቅ አስጠልቶ እንጂ አጥፍታ አይደለም አይደል ሊቃጠል ያለ አምፖል ያለ ልክ ይበራል አሉ ስትል ያልኩሽን ገብቶሻል ቻው ምንም ማድረግ አይቻልም ባለራ በደንብ ላልቀቀው በደንብ ይልቀቅ ወንድም ሰው ተጠመሽ ይበላልና ነው እሺ አሁን በቃ እሺ ተዋጀለስ አይቻታለሁ ማድርገውን ደግሞ አሳያለሁ በየነጭ ሽንኩርት ጠቅጥቂ እሺ አንዳንድ ሰው ፊቱን ጥሎታል እንኳንስ ጥሎት ጉማሬ ይመስላል አንቺ ነገር በደላል አታርፊ ተያት ማዘሯ የፈለገችውን ትበል እህቴ አይደለች አልቀየማት ታልከማ ምቸገረኝ እኔ ደህና ነህ እንደውም ላግዝሽ ዛሬ ምን ያግንተሽ ነገር አለች ይኸውልሽ እህቴ እገዛሽ ያስፈልገኛል መቼ ለነገር ተጎዘጎዝክልኝ እሺ ምን ይፈልከው ከፍቅረኛዬ ጋር በትንሽ ነገር ተኮራርፈን አሁን ከሌላ ወንድ ጋር ናት እና ስለማታቀሽ አዲስ እንደጠበስኳት ሴት ሆነሽ አክሰስ አድርጊልኛለሽ እሺ እሺ አሪፍ በቃ እንሂድ ደሞስ በቃ አንቺ ያለ ገንዘብ ደም ስርሽ አይንቀሳቀስማ በቃ 5 ዳገት ለቅብሻለሁ እኔ እንሂድ ሰው ደም ስሩ አይሰራም ምንም ማድረግ አይቻልም ምንድነው 1000 የኔ ያለ ምንድነው እንዲንታደርጊ ካልፈለክ ይቀራል እሺ አንቺም እኮ የሆነ ቀን እርዳታ የሚፈልገሽ እጄ ላይ ትወርቂያለሽ ያኔ ሳይሻለሁ እሻው ልበሽ ጃንማኒ ዋ ፋብላ ነው ወጣችሁ መሄድ እንችላለን ቁጭ አዲሷ ፍቅረኛዬ በያሁን ከፍለህ አይደል አኮራሃል በጣም ነው የምትችሉበት እኮ እነዚህ ሁለቱ ያቻት አትያፍንላ ጤናት ነው ፈቃሪት ይችላል እናቴ ምን እያረክ ነው አንቺ እንዳረክሽ እኔ እኮ ካለቀይ ጋር ነኝ ይቅርታ ወሲ እኛ ቢሮ እንገናኝ አየህ ምን እንዳረክ ይቅርታ ደስ ብሎኛል ሳላስተዋውቃችሁ ስቀልድ ነው እህቴ ናት በአካል እንጂ ኮመተዋውቁት በስልክ ቆርጣችኋል ማሪያ ሶሲ ጎሽ ተበላሽ ነገራችን ላይ ሳናረጋግጥ ሄሎ እናቴ ምን ሆነች አንቺ ማሪያ ይኸውልሽ ማሪያ እንደዚህ አይነት ቀልድ አይመቸኝም እሺ እንዴት አይነት ባክህ ከኪሴ የወሰድሽውን ብር ቀስ አድርገሽ መልሽ ቆይ ሌባ ነሽ እያልከኝ ነው እኔ እንደዛ አልወጣኝም ብሬን መልሽልኝ ነው ያልኩሽ ተው እንጂ ብለህ ደግሞ በአደባባይ ሌባ ነሽ አልከኝ ቆይ ብልሽስ ጥሩ ማን ልብስ አጥቦ እንደሚያለብስህ ማን እንጀራ ጋግሮ እንደሚያበላ ታያለህ እሺ አልገባሽም እኮ ማርዬ ወስደሽዋል ወይ ሳይሆን አይተሽዋል ወይ ነው እኮ ጥያቄ እኮ ነው አላውቅልህም ተወኝ አይ የላሜ ጸባይ መቼ ጠፋኝ 200 ብር ጠፋኝ ብለህ ታለቃቅሳለህ እንዴ አልቀሻ እኔስ ምን አልኩኝ የተረገምሽ አይዞህ በቃ አላተዩ ማዘሯ ሲጀመር አንቺ ኬቪን እንጂ እኔን አትወጂኝ አንቺ ነይ ማዘሯ ለምን ታሳልፈኝ እና ቆንጆ ጥፍ ያላቀምሳት ጫፌን አትነካኝም እሺ ከፈለክ እወጣልሃለሁ ማዘሯ
እኔ ማላውቀው ፋየው በጣም ናፍቆኛል። ከልጅነት ጀምሮ ለስራ ነው የወጣው ብለሽ ስትወኪኝ ላሽምለው እንዳላስጨንቅሽ ብዬ ነው። ከልጅነት ጀምሮ አባትና ልጅ ሳይ በጣም ነበር የምቀነው። አሁን ድረስ በጣም ነው የሚከፋኝ። አንቺ ስታሳድጊኝ ምንም አላሳጣሽኝም፣ ግን ደግሞ ፋየው ናፈቀኝ። አግማጣው ልዋሰን ተጎዳው ሰው የለም። ነይልኝ እስቲ ነይ ማዘሯ፣ እንደ ሁሌው አቅፈሽ ልታስረሽኝ እንዳትሞክሪ። አሁን አባቴ የት እንዳለ ንገሪ። እኔ የት እንዳለ አላውቅም። ድሮ ካለበት ሰፈር ለቋል አሉ። እሺ ፎቶ ይኖርሻል? ቆይ ላምጣልሽ። ከባድ የሆነ ስሜት ነው በነገራችን ላይ ይኸው እነዚህ ነገሮች ይከብዳሉ። ፈልጓለሁ። ተዋት፣ በራሷ እንድትወስን እንፍቀድላት። ሰላም፣ ይቅርታ፣ ይሄን ፎቶ ታውቂያለሽ ወይ? አላውቅም። አመሰግናለሁ። ችግር የለም። አላወቀችም። እኔ እናንተ እሱን በመፈለክ እንደደከመን ትሞክርና ኧረ እባክህ። ሰላም፣ ይቅርታ። ወይም ነበር ይቅርታ፣ እዚህ ፎቶ ላይ ያለውን ሰው ታውቂዋለሽ? አላውቀው። ናፍቆቴ ስስት ዓለሜ እዛ ውስጥ ያለ ሰው እኮ ስሜቱ በጣም ተካምኩ ከባድ ነው። ላገኝ ብዬ አላገኘሁት። ስላስጨነቅኳችሁ በጣም ይቅርታ። በጣም የሚያዛዝን ታሪክ ነው። በነገራችን ላይ እንግዲህ እንደዚህ አይነት ስሜት ውስጥ ያሉ ሰዎች ወይ ደግሞ እንደዚህ አይነት ሪል ላይፍ ውስጥ ያሉ ሰዎች ምን ያህል የሚከብድ ስሜት እንደሆነ ትረዳላችሁ ብዬ አስባለሁ። እኔስ ይመቻችሁ። ላይክ ሼር አድርጉ።